እዲ አንተ ወደፊት ምን እንደምትሆን ታውቃለህ ወይ አባቴ አንተ አባቱ በቃ ከሰው ጋር ይሄ በቃ ስፖርት ወርዳለሁ ሲገለበጥ በቃ ካርቶን ነው የምመስለው አንዳንዱ ሰፈር ያሉ ካርቶን ሲሉ በቃ ደስ አይለኝም ለምን እኔ 30 ጊዜ በቃ አውሎ ነፋስ ያነሳ ይመስላል ተገልባብጬ በከንቸራ 7 ሰው ከመጣ በኋላ ይሸለቸኛል ዞሬ ማየት በቃ በሙሉ ጋቢ በጋቢ ስንት ሰው አልካንተ 30 ሰው አልኩኩ አትቀንስ መጀመሪያ ሰባል ካውን እዚቹ ለዚቹ 40 መቀነስ ምንድነው ይውልህ አልኩ ያልኩት ነገር እኮ ምንም ልትረዳ አልቻልኩም አባቴ አልኩ እኔ ከልጅነቴ ኢማጂን ከልጅነቴ አይቶ ነው አንተ ልጅ አዋጭ ይሆናል ይሄ ቴኳንዶ ምናምን በብሰራ ሰው አይተርፍብህም ብቻ ተጠንቀቀ ስራ ይሄ ስለንቦና የሚባል ትምህርቶች አሉ እነሱን ካልወሰድክ ሰው ጨፍጨፈህ መንግስት ጨፍጨፈህ ራስህ ተጨፍጨፈህ ጋዲ አንድና አንድ ጥያቄ ልጠይቅህ እኔ መጀመሪያ አንተ ሳቅ አባቴ አይና ባስር ነው ማፎሻል አይችልም ብለህ ስንት ቀዳዳ ስትቀዳል ነበር እንዴ የመጀመሪያ እንደዛ ብሎ ካለኝ በኋላ አሻሻልኩታ ማሻሻል አልችልም እንዴ ማብት ነው ቀጥል እሺ ቀጥል አሻሻልኩት አንተ ልጅ ካንቴሪያ ያዋጣሃል አለኝ እኔም ሄድኩኝ ሰለጠንኩ እስራኤል 3 አመት ጅቡቲ በል እሺ 7 አመት 10 ሆነ ማለት ነው የፈለገው ይሁን ብቻ በቁጥሩ እኔ አይደለም በቃ እንዴት በቃ ተግባብጬ ሲፈልግ ዱዳ አረጋለሁ ግማሽ ጎን እሺ ሲፈልግ ግማሽ ደመነማ አረጋለሁ ምንማ ምን አልክ ግማሽ ደመነማ አረጋለሁ አሃ አያሩኔታ ማለት ነው ግማሽ ጆሮ ገንጤ እንዳሰማ ሁሉ አረጋለሁ ደረጃዎች አሉ ሰው ይሄ አይቶ ይሄ ልጅ ሰፈሩ ሰው ሊጨርስ ነው ብለው የስላልኩኝ አሜሪካ ስንት አመት መጀመሪያ ጂንካ ላኩኝ እሺ ቀጥሎ አሜሪካ ላኩኝ እኮ ስንት አመት በቃ አንድ ለምን 7 አመት ጥቅል 17 አመት ማለት ነው 17 አመት አካባቢ በቃ ብዙ ትምህርቶችን ነው ብዙ ነገሮችን ነው ብዙ የሰው ልጆች አይነት ነው ያየሁት ከዛ ወዲህ እዚህ ሀገር ውስጥ ከመጣው በኋላ የሰው አይነት አጠፋብኝ ጓደኞች አልጠፉብኝ አንተ አልጠፋብኝ ቋንተ 17 አመት እዛ አላህ ማለት እዚህ ስትመጣ በስንት አመት ይገባ እድሜ ጠቅላይ እድሜ የጠቅላላ እድሜው 6 አመት ነው ጠቅላላ ማለት ነው እዛ ተቆየው በኋላ ወደዚህ ስመጣ አንድ ብላ ጀምራለሁ እዚህ ያማ አንድ ብዬ ጀምራለሁ እንዴት ነው ግራ የምታጋባኝ ይልቅ ይኸውልህ እኔ አንድ ነገር ሲጠራ ስትልኝ ምን ትዝ አለኝ መሰላ ትዝ ይለኛል እዛ ውትድርና ቤት እያለሁ አንዴ የገጠመኝ ክስታት መሰላ እንዴ በላ ጦርነት ላይ ሊሽላሻ ባለው በቃ ቢብል ሊሽላሻ ጥይት አላቃ ጠፋ በቃ እኔ የሚመራት ጋንታ ማለት ሊሽላሻ ማለት ምንድን ነው ጥይት ቶክስ ማለት ነው በቃ እያለምን ግንባር እያለምን ቅንድብ ስንል ጥይት አላቃና የኔ ጋንታ ችግር ውስጥ ገባ ከዛ በቃ እስቲ ጥይት ጋንታ ማለት ምንድን ነው ጋንታ አጋች ማለት ነው አይደለም እዛ ጦር እንትን ካምፕ ውስጥ ያለ ጋንታ ማለት አንድ የምታዛው ቡድን እንደማለት ነው ገባኝ ገብቶኛል በቃ ጥይት አላቀና ያ ጥይት ፍለጋ ሲበር ሲሄድ እኛ ምን ስቤት ሴት ዲቦዳቦ ልትጋግር ብላ ጥምቃት ሊጥ በቧቃ ይዛ ስትዳጋኛ ቧቃ ነው ራሴ እና ያንን ቧቃ ቀበል አረኩን ስማ የሰማል ጆሮ ስማ ጆሮን ከይ ጆሮን አለኝ አልኩኩ እየሰማው አይደለም እንዴ በቃ ስማ ራስህ ቧቃ ነህ ቧቃ ይላል ምን ጋር ነበር አቆምኩት ዜብራ ላይ ነው ያቆምከው ልክ ነው ናጭ ነገር ሊጥ ነው ማ አንተ ስማ ታው ስማ ብያለሁ እሺ ላዲ
እሺ እየሰማሁ እኮ ነው የ17 ዓመት ሙሉ ስትተርክልኝ ሰምቼ እዚህ ደረስኩ አይደል አንዴ 3 ዓመት 10 ዓመት እያልክ ከዛ ያን ልጅ እያቦካው ጥቅልል እያረኩ በቡድን አስቀማጥኩና በክብ ክብ ማለት አንድ እኔ ጎደኛ ደባደም ይሏላ ላውንቸር ተኳሽ አንድ ታንክ አለ አጠገቡ እሱ ማለት ነው እያከታትኩ ተኩሳልኩ ምን ነው በቃ ሊጡ እየገባ ነው በመሳሪያ ፋንታ እልም ስናረግ ይው ላዲሙት ደብን ላዲሙት ሲል አንዴ እምሽክ ስናረግ ጠላት ወገን ይገባና ባላ ብር ዳቦ ዱቅ እዛም ዱቅ እዚህም ዱቅ ሲል እልም ስናረግ ባላ ብር ዳቦ ለሚያርግህ ዱቅ ሲል ጠላት እያፋሳ ሽሽት አዲስ መሳሪያ መጣ ያላ ሲሻሽ እኛ ጦር ማለት ይሄ ነጩ እንደዚህ እንደ ይሄ እንደ ርችት ሊጡ ማለት ነው በቃ ዳቦ ባላ ብር ይሆነ ወረዳ የኛም ወታደር እየገባ ዳቦ እያበላ እየተቀበላ እነዛ ሲሻሹ ሊጡ አንተ ከስር ተተኩሳለህ ተኩስ ነው ከዛ ትንሽ ሊጥ ሲቀር እሷን ሊጥ ካታቲና እንደገና እልም ስናረግ ምንድነው የምትሉት ትንንሹ ቆሎ ዳቦ በቃ ቆሎ ዳቦ ሰማይ ላይ ብትይ ሲል ግማሹ ያላከሽ ለካ ሳላቅ እኔ ስተኩስ በጣም ርቀት እኔ ጋንታ እኔው ቀዷል ዳባሌ እንዲያርጋልኩና እኔም ታንክ ስር ክታታልኩና እኔን ወስዶ እልም ምን ያረጋኝ ይው አያር ላይ ብርር ብዬ ከጋንታ ፊት እና ያቺን ቦታኛ የዛኔ ቁጥጥር አረገኝ ማለት ነው እኔ ባለፈው ልክ እንደዚህ እኔም እኮ ጦር ሜዳ ሄጄ ነበር የት እኔ ቦታው አሁን እንደው በቃ ቦታውን ለማምጣት ተዛላለኝም እንጂ ቦታው ጋር ሄደን የቀበረ ጉድጓድ ካልቆፈራችሁ ብሎ ችከለብኝ ሰው ተው ከላይ ይሁን ትሞታለህ እኔ ዲዛን ጊዜ ወጣት ነኝ ደፋር ነኝ ስንት ዓመት 14 ዓመት 16 ገባ ምን ያደርግልሃል አንተ ሰው ወደ ድምር ትገባለህ እኔ ዝም ብዬ አላዳምጥኩም እንዴ ቀጥልሽ ላዲ እና የቀበረ ጉድጓድ ካልቆፈራችሁ በላይ ላይ ሆናችሁ መሰራ ከመጣ ከላይ ተወድቃላችሁ አሉ ቆፈን መሰራው ሲተኮስ በቃ ምድሪቱ ነጭ ሰማያዊ ሆነ ምንድነው ተኮስክ አንተ ልብስ ተኮስ ከመርኑና በዛ በኩል ምን ይመጣል ፈንጂ ወረዳ አዛዥ የፈንጂ ወረዳ አዛዥ ሲመጣ እኔ ከላይ ቂጥ ብዬ ይሄን ሲጋራዬ ትዝ ያወጣው ነፋለሁ አንተ ይሄ ልጅ መሞቱ ነው ይሄ ልጅ ችግር ውስጥ ሊገባ ነው እኛንም ጠለ ምንም አልመሰለ ወጣትነት አለ ወጣትና ጉልበት አለ በዛ ላይ ሴንተር በቃ አልሜ ከተኮስኩ ባንድ ጥይት 40 ነው 50 መተቼ በቃ ነው ይሄ ነገር ህዝብ ጨረስኩት ብዬ ዘገነነኝ ታውዬ ማለት 40 እና 50 ምንድነው የምትመታ ተው እንጂ አንተ እኔ ቅድም ጀምሬ አዳምጫለሁ እኮ ተው እንጂ እንደዚህ አፒታቴን አትዝጋው ቀጥልሽ ቀጥል ከዛ ከጎጃ ወጣን መትረየስ ለብቻው ምድብ ታንክ ምድብ ለብቻ ሚሳኤል ምድብ ለብቻ ምሳችን ለብቻ ከዛ በኋላ በቃ እኔ አንዳንድ ጊዜ ዋናው አዛዥ ሳይኖር እኔ የማዘው ባራው ዱብ ያለ እንደበረዶ በልጅነቱ ጫት መቃም ነው እንደው ብዬ አንድ ጊዜ ሲነፋ ምን ነው እሺ ቀጥል ከዛ በቃ አዛዡ በቃ የሌለ ጊዜ ነው እንጂ ያለ ጊዜ አብረን ነው የምንታዘው ኧረ በራም አሁን በቃ እንደዚህ በቃ ተወጥረው ቁጭ ይላሉ በወኔ ተወጥረው ቁጭ ይላሉ ባራው ስል በቃ ፒስታ የገባ መኪና በለው
እላሉ ደግሞ ለምን የመሳሪያው ትዘ ዳዲ አልበዛም ወይ አይ ከፈለክ ትወስዳለህ ካልፈለክ ያንተንም ወስጃለሁ ታው አይ ቁጭ ከማለት ማውራት ይሻላል በማለት እንጂ ዳዲ ራፍ ከፈለክ ብተውም ደስ ይለኛል ወልድ ምን እንደሆንኩ ድንጋሬ ዛንዴ ወራቋሩና እዛ ገባው አላልኩም ታው አናልከኝ እኔ መጀመሪያ ይኸውልህ ሬዲ በዚህ አይነት ነገር ወይና ቋርጣው ወይና እንቆራርጠጥ ስማ እኔ ስማዩ እኔ ራሴ ጮክ ብዬ እኮ ይሰማው በቃ ስማ ይኸው በቃ ገባ ቢላስ እንዲህ ባታንክ ተኩሶ ዛፊል ቆምኩ አላልኩም እዛ ባንዲራ ቆምኩና ማራቅ ሰጣ እኔ አለቃ አንተ ወራዴ አያሌ ሁን ብሎ ላካ ስልጣና ገባን መቼም እንደዛን ጊዜ ስልጣና ዲካም ባይወቴ የትም አላም እስራኤል እንድትገባ ስልጣና እንደዛ አድካሚ ስልጣና የለም አንድ ቀን ተኩል ምናምን ሰላጣንና እዛ አንቲንግቡ ተባልን በሄሊኮፕተር ቡር ያሪነ ኤርትራን እንገባ ፓራሹትንና ዳባዴ ውረዱ አሉ ወራድን በምን ነው የምትወርዱት ወረድን ከባጃጅ ነው እንደምትወርዱ አንተ ላይ እኮ ነው ሄሊኮፕተር ነው የጦር ሄሊኮፕተር ከዛ በፓራሹት አለ ያንጥላ ባሱ ዱብ አረጉና ወራድንና እኔና እሱ እዛ ሰማይ ላይ ትንሽ ዋክና አርክ ተባብለን ትንሽ ካራካር አንድ አሞራ አዳች ሬሳ ስትባላ እንትራን መታዋት እግሯን ቄሚዛ እሱም ስራ ነው ብላ ቄሚዛ ኢላይ ያንጥላን ባጥርሷ ቦጫጭቃ በቃ ሊሞት ድብን ይል እንደምንም በየፍሪ ሲሆንና ነዳጅ ያሳጣው ሳካዛቅዝ ሲመጣ እባክህ እንደው ቆይ ሻርክ አገኛ ኢላይ ሻርኩን ኢላይ ቁጭ አልኩና ሲጋልብ እዛ ወራድን ዳባሌ የት እንደገባ አላቅምስታው ዳለኛው ሻዳሙ እንደዚህ ባየር ላይ ሳይ ብሎ ያየኛል ለምን እኔም እንደዚህ አየር ኃይል እኮ ገብቼ ነበር አንተ አዎ ስንተኛ ዞን እንደሆነ አላውቀውም እንጂ ገብቼ ባየር ላይ እንደዚህ ስንጠለጠል በቃ ይሄ ልጅ ሊወድቅ ነው እንደዚህ ሲሉ እኔ ጥርሴ የፋኩ ላይ ወራንቴ ጥቅልባቸዋለሁ ታው ጥቅላሉ እሺ ጥቅትን አንዱ ጓደኛ ያቅ ነበር ይሄን ተንኮለን ያቅ ነበርና ያ ልጅ አይሆን አይቀርም እንደዚህ አይቶ አንተ እንደዚህ አይ ጮክ ብሎ አየኝና ጣራ ላይ ነበርክ ወይስ ላይ የባሹት እኮ አልኩ እንዴት ነው አንተ እንዴ ታውዳዲ እኔ ስማ ግራና ቀኝ እኮ ማየት ያለብህ ነገሮች አሉ ከዛ ወረድኩና ከላይ ዳይቭ ምንድነው ዳይቭ በቃ የፓራሹቱ ልቅቄ ዝም ብዬ ገባሁ ገብቼ 3 ቀን የዋኘው ዶልፊን አጠገቤ እንዴት እንደቀናችብኝ ተዋላይ ተከተላለች አያታለሁ ተዋላይ ተከተላለች አያታለሁ በኋላ ስወጣ ከዚህ ወጣው ወደ ጅቡቲ ያክል ይሆናል ስወጣ ማለት ነው ዶልፊን አላሉኝ ስወጣ ሲንጣሩ በቃላዲ ቆሰላ እንጀቴ ያውል እኔም አላልኩ ያውል የኛ አካባቢ ደግሞ አሳማ አለ አትክልት ተራ ሄዶልህ ይሄን አሳማ ይሄን አትክልት ይነፋል ብለን ስንል እዛ ውስጥ በመኪና መተተን እዛ አራገፍነው ካራገፍነው በኋላ እንደዛ አየና እንደዚህ አለ ባሳምኛ እንደዚህ ካለ በኋላ አቼቶ ካላረጋችሁልኝ አልበላም አላለም ምኑ አሳማው ነው አንተ ለምንድን ነው ግራ የምታጋባ እኔ አሳማ ታው ላዲታው አይ እንግዲህ ከተስማማን አንተም ትሰጠኛለህ እኔም ሰጣለሁ ግን እንደዚህ አይነት ግን የመጨረሻ እኔ መቼም ማን እንደማማጥም ባክ አንተ እኔን አላምንም ስንትማም ጀግና ሳዋለ እዛ እጃ አወራሉ ባሳንተ ይደላክ ራስህ ክፍት ነህ ሁለተኛ እንደውም አጠገቤን እንድደርስም ፍቃደኛ አይደለሁ ነገርኩ በቃ ሻፋዳ ጆሮህ ቀዳዳ የምትበላው አንተ ነህ እንዴ
እኔ እኮ ዝም ብዬ ሳዳምጠው ከራሴ ጋር መስለ እኔ ደግሞ የምታዳምጠኝ መስሎ የልቤ የሆዴን ተረኩልኝ ስንተው መትቼ እንደጨረስኩ አሁን ይሄ ማን አሁን እንግዲህ ቁጭ ብዬ መቅረቴን እንደው ወሬ እንደዚህ እንደጠማኝ ልቅር